ሰላም ሰላም እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። እኔ ሰላም ነኝ። በህልም ዳቦ ማየት ምንድነው የሚለውን እናያለን በዚህ ቪዲዮ። በህልም በጥሩ ሁኔታ የበሰለ ዳቦ ማየት መልካም ዜና ስለመስማት የሚጠቁም ነው። በተለይ ሌላ ምንም ሳናይ በጥሩ ሁኔታ የበሰለ ዳቦ ብቻ ካየን በፊት ለፊት ባሉት ቀናቶች መልካም ወሬ ወይም መልካም ዜና እየመጣ በመንገድ ላይ ስለሆነ መጠባበቅ እንችላለን ማለት ነው። እንዲሁም በመከራ እሳት በጥሩ ሁኔታ የበሰለ የህይወት ልምድ ወይም ኤክስፒሪያንስ ስለመካፈል ወይ እኛ ለሌሎች የምንሰጠው ምክር ይኖራል ማለት ነው። እንደዚያ የበሰለ ወይም ደግሞ እንደዚያ የበሰለ ምክር ሌሎች እንደሚነግሩን፣ እንደሚሰጡን፣ እንደሚያካፍሉን የሚጠቁም ህልም ነው ማለት ነው። በተቃራኒው ደግሞ ጥሬ ዳቦ ወይም ደግሞ ልጥ ማየት ምንም ልምድ የሌለው ገና ያልበሰለ ለመበላት ያልደረሰ ወሬ ወይም ምክር የሚነግረን ሰው ይኖራል ማለት ነው። ወይም ደግሞ እኛ ራሳችን እንደዚህ ገና ያልተጣራ ምክር ወይም ደግሞ ያልበሰለ የህይወትን ልምድ ከማካፈል እንድንጠነቀቅ ወይም ከመስማት እንድንጠነቀቅ የሚያስጠነቅቅ ህልም ነው። ያንን የሚመስል የህይወት ብስለት ደረጃንም የሚጠቁም ነው። ያለንበት ሁኔታንም በመጀመሪያ ደረጃ ስለራሳችንም ሊሆን ይችላል። ወይም ደግሞ ከፊት ለፊት የሚያጋጥሙን ሰዎች እንደዚህ የህይወት ብስለት የሌላቸው እንዲሁ በቃ ዝም ብለው ገና ሳይበስሉ የበሰሉ እየመሰላቸው የሚያወሩ እንደሚያጋጥሙን የሚጠቁም ህልም ነው። በህልም ዳቦ መጋገር ለሌሎች የሚሆን ምክር ወይም ትምህርት ስለማዘጋጀት የሚጠቁም ህልም ነው። ይህም አንዳንዴ እኛ ፈልገን ሳይሆን እግዚአብሔር ለሌሎች ህይወት ትምህርት የሚሆን ማንነት በእኛ ህይወት እየሰራ ስለመሆኑ ይህም ህይወታችን በብዙ መከራ እሳት እየበሰለ እየደም ስለመሆኑና ለሌሎችም ደግሞ ትምህርት ለሌሎች ደግሞ ህይወት መጠንከር ምክንያት የሚሆን ነገር ከኛ እየተሰራ በእኛ ህይወት ውስጥ እየተሰራ ስለመሆኑ የሚጠቁም ህልም ነው ማለት ነው። በመጽሐፍ ቅዱስ መሰረት ከሄድን የህይወት እንጀራ ስለ ሰው ልጆች ሁሉ መስዋዕት የሆነው የኢየሱስ ክርስቶስን ስጋና የፍቅሩን ትእዛዝ የሚወክል ነው። ይህም እንጀራ ከተለመደው የተለየና ዘላለማዊነትን በውስጡ የያዘ ነው ማለት ነው። ይህን የምናገኘው በመጽሐፍ ቅዱስ ውስጥ በዮሐንስ ወንጌል ምዕራፍ 6:51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የሚሰጠው እንጀራ ስጋዬ ነው ይላል። ይህንን ያለው ኢየሱስ ክርስቶስ ነው። ይህም ስለ ራሱ ስጋና ከሱም በኋላ መንፈስ ቅዱስን ለሰው ልጆች ሁሉ ለሚያምኑት እንደሚልክ፣ ይህም ደግሞ መንፈስ ቅዱስን ከተቀበሉ በኋላ የሰው ልጆች ዘላለማዊነት ወደ ውስጣቸው እንደሚገባ ምድራዊ እንጀራን የበሉ ሰዎች ለምሳሌ እስራኤላውያን መና በልተው ነበር። ነገር ግን መና በልተው ሞተዋል ይልና ነገር ግን ከሰማይ የወረደ እንጀራ እኔ ነኝ ነው የሚለው ኢየሱስ ክርስቶስ ነው የሚለው። ይሄ እውነት ነው። ደግሞ የኢየሱስን ቃል አምኖ የተቀበለ ሰው ሁሉ በዛ ቃል መሰረት ለዘላለም ይኖራል። ዘላለማዊነት ወደ ውስጡ ይገባል ማለት ነው። ዳቦ ብንበላ አሁን ለምሳሌ ለተወሰነ ቀን እንበረታለን፣ በህይወትን መቆየት እንችላለን ማለት ነው። ነገር ግን የእግዚአብሔርን ቃል ከበላን የኢየሱስ ክርስቶስን ቃል ወደ ውስጣችን አምነን ካስገባን ዘላለማዊነትን በውስጣችን ተቀበልን ማለት ነውና ይህንን የህይወት ቃል የህይወትን እንጀራ መብላት ይሁንልን። ለዛሬ በዚህ ላይ ይብቃን። እግዚአብሔር ይርዳችሁ። ተባረኩ።